እንዴት አላችሁ? የአማልሰን ግዕዝ ሚዲያ ቤተሰቦች፣ እኔ በጣም ደህና ነኝ። በባለፈ የባረከን ግስ አይተን ነበር። ዛሬ ደግሞ የማህረከን እናያለን ብያችሁ ነበረ። ስለዚህ ከነትርጓሜው እናያለን ማለት ነው። እንደተለመደው ከቀዳማይ አንቀጽ ስንጀምር ቀዳማይ አንቀጹ ማህረከ ይለናል። ግን ግሱ ላይ ማህረከ የተለያዩ የፊደል ተታሎዎች ወይም አይነቶች በሶስት ወይም በአራት ተከፍሎ እናገኛለን። ነገር ግን አንደኛውን ማህረከ የሚለውን ወይም የፊደል ተታሎ ራብ፣ ሳድስ፣ ግዕዝና ግዕዝ ሆኖ የመጣውን የማህረከን አረባብ ነው ያለን። ምክንያቱም በዚህ ስር የማህረከ ሰርዌ ወይም ሌሎች ግሶች ስለሚገኙ በዚህ አይነት እንድታረቧቸው ወይም መርባታቸውን እንድታውቁ ይረዳችሁ ዘንድ ይህን ማህረከ የሚለውን መጀመሪያው ራብ የሆነውን እናያለን ማለት ነው። ማህረከ በአማርኛው ማረከ ይሆናል ማለት ነው። ከላይ አንቀጽ ወይም ትንቢት አንቀጽ የሚባለው ደግሞ የማሐርክ ይማርካል። እንግዲህ ልብ በሉ፣ የማሐርክ ሲል ማ ራብ እንዳለን የመጣች፣ ይህ ደግሞ አስራው የምትባል ናት። ሀ ግዕዝ ሆኖ ነው የመጣ እዚህ ላይ። ር ሳድስ ሆኖ ነው። ክ ሳድስ ሆኖ ነው የመጣ። ልብ ማለት ይገባል። ምክንያቱም የማህረከን አይነት ግሶች ስታገኙ በማህረከ የሚረቡ ከሆነ በዚህ መንገድ ነው እንጂ የምታረቧቸው ሌላ መንገድ ስለማይኖራቸው ማለት ነው። ሳልሳይ አንቀጽ ወይም ዘንድ የሚባለው የማይርክ ይላል። እንግዲህ ከትንቢት አንቀጹ ጋር ይለያያል ማለት ነው። ያኛው ካልአይ አንቀጹ ምን የሆነ ካልአይ አንቀጹ ይህ ሀ ምንድነው የሆነች? ግዕዝ ነው የሆነች። እዚህ ላይ ግን ሳድስ ሆናለች። ራብ ሳድስ 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 ሆኗል። ማናት ያልተቀየረች? ማ ብቻ ናት ያልተቀየረች። ከራብነት አልወጣችም ማለት ነው። ስለዚህ ንባቡም ይሄ ከተቀየረ ይቀየርብናል ማለት ነው። ብቻ ሰያፍ መሆኑ ግን ሊያመሳስለው ይችላል። ስለዚህ የማይረግ ይማርክ ዘንድ ራብዓይ አንቀጽ ወይም ትእዛዝ ምን የሚባለው ደግሞ አብዛኛውን ጊዜ ከዘንድ ጋር ተመሳሳይ ነው የሚሆነው እና የማይረግ ይማርክ ይሆናል ማለት ነው። ንዑስ አንቀጹን ወይም አርዕስት የሚባለው ደግሞ ማይርኮ ማይርኮት። እንግዲህ የአንቀጹን መደረግ ወይም ማድረግ ይይዛል ብያችሁ ነበረ። መማረክ ይሆናል ማለት ነው። እንግዲህ ባለፈ ቪዲዮአችን በሁሉም ቦታ ላይ ምናልባት ሳልስ ቅጽሉን እናንተ ስሩት ሞክሩት እያልኩ ነበር ማልፈው። ነገር ግን ምናልባት አስፈላጊ ከሆነ ብዬ እዚህ ላይ ጽፌዋለሁ ወይም ሰርቼዋለሁ ማለት ነው። አብረን ነው ሳልስ ውስጥ ዘ ወይም ዘእደው የወንዶች ነጠላ ሆኖ ከመስም ቅጽሉ ጋር አንድ አይነት ስም ሊኖረው ይችላል። እንዳልኳችሁ በባረከ ስንመማር ማለት ነው። ማይራኪ ማራኪ የማረከ የሆነ እንደማለት ነው። ማራኪ በብዙ ሲሆን ማራኪያን ማራክያን ማራኪዎች እንደማለት ነው። እንግዲህ እዚህ ላይ ልብ ማለት አለባችሁ። በብዛት ሰዎች ማይራክያን ብለው ከሚጽፉ ይልቅ ማይራኪያን ብለው ኪያን ብለው ቢጽፉ ይቀናቸዋል። ነገር ግን መሆን የለበትም። ይሄ አለማወቃችን፣ አለመማራችንና አለማስተዋላችንን ይገልጻል። ኢትዮጵያውያን ነው እንጂ የሚባል ኢትዮጵያውያን
ከፊል አናባቢ ማለት ያን ታመጣ ትችላለች ማለት ነው። ው ሁና ዊ ካልነን ግን በወ ውስጥ ስለሆነች ሌላ አስገብተን ዊን እንዳልከተውናት ይህ የቋንቋ ፍልሰት ወይም የሴማንቲክ ሩል እንዳልሆነ ልብ ማለት አለባችሁ ማለት ነው። እና የሚሆነው ማዕራክያን ሳድስ ነው እንጂ መሆን ያለበት ሳልስ አይሆንም ማለት ነው። የሴቶች የሆነ ሲሆን ደግሞ ነጠላ ሲሆን ማዕራኪት ወይም ማራኪት ትባላለች ማለት ነው። በብዙ ማዕራክያት በተመሳሳይ ይህም ሳድስ ነው እንጂ ሳልስ አይሆንም። ማራኪዎች የሴቶች በብዙ ማለት ነው። ሳድስ ቅጽሉን ወይም ውስጠ ሰውን የወንዶች ነጠላ በሚሆንበት ሰዓት ምህሩክ ይላል። የማረከ የሚማርክ ይማርክ የነበረ በብዙ ምህሩካን የማረኩ የሚማርኩ ይማርኩ የነበሩ። መስም ቅጽል ተመሳሳይ ነው። አሁንም ይሄም መማህርክ መስተማህርክ መስተማሃርክ የማረከ የሚማርክ ይማርክ የነበረ። አሁን ግን ሶስተኛውን አግኝተናል ማለት ነው። ያ ማለት መስተማሃርክ የሚለውን ላልቶ የሚነበበውን በማንኛውም ቦታ ላይ ማለት ነው። በብዙ በሚሆንበት ሰዓት ማህሪካን መስተማህሪካን መስተማሃሪካን የማረኩ የሚማርኩ ይማርኩ የነበሩ። ዘእንስት ወይም የሴቶች ነጠላ ሲሆን መማህርክት መስተማህርክት 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 የማረከች የምትማርክ ትማርክ የነበረች። በብዙ ሲሆን የማረኩ የሚማርኩ ይማርኩ የነበሩ ይሆንና እስኪ እናንተ ሞክሩት። ይሄንን አማርኛውን ብቻ ነው ያስቀመጥኩላችሁ። ይሄንን የማረኩ የሚማርኩ ይማርኩ የነበሩ እናንተ እንድትሰሩ ስለፈለኩ ነው። ይሄንን እንደዚህ ማለት ነው። በዚህ የመስተማህርክት መስተማህርክት በሚለው አብዝታችሁ እናንተ ደግሞ እንድትሰሩት ስለፈለኩ ነው። መድበል የሚለው ማይረክት የማረኩ የሚማርኩ ይማርኩ የነበሩ ይሆናል ማለት ነው። ሬዘር ምርካ ምራኬ አመራረክ ማለት ነው። አደራረጉን ሬዘር አደራረጉን ይገልጻል ብያችሁ ነበረ በቀደም ባሉ ቪዲዮዎች ማለት ነው። ያላያችሁ ካላችሁ ቀደም ያሉ ቪዲዮዎችን በዚሁ አጋጣሚ ወደ ኋላ ተመልሳችሁ ወይም አማን ልሳነ ግዕዝ ሚዲያ ቤተሰብ በሚለው ገብታችሁ ማየት ትችላላችሁ ማለት ነው። ከመጀመሪያዎቹ ቪዲዮዎች ጀምራችሁ ጥሬ ምዕላድ ምርክና አለ ማለት ነው። መማረክ ይላል። ስለዚህ ይሄ ጥሬ ዘር የሚባለው ግን ልብ ማለት የሚገባችሁ በራብ በሐምስ በሳብ አብዛኛውን ጊዜ ይጨርሳል። ደግሞ ለገቢር ለተገብሮ ይችላል ማለት ነው። ያ ማለት ራብ ሐምስና ሳብ በመሆኑ ይሄንን ይችላል ማለት ነው። ዘርፍም ራሱ ፊደሉን የመጨረሻውን ሳይቀይር ሊይዝ ይችላል ማለት ነው። እና አንዳንድ ቦታ ላይ ግን ጥሬ ዘር በሳልስና በካይብ ይገኛል ብለው የሚከራከሩ ሰዎች አሉ። ምናልባት በጣም አሳማኝ ምክንያት ከሆነ ልንቀበል እንችላለን። እስከዛ ግን ጥሬ ዘር በሶስቶች ፊደሎች እንደሚጨርሱ ልብ ማለት ይገባችኋል ማለት ነው። ያ ማለት በራብ በሐምስና በሳብ እንደሚጨርስ ጥሬ ዘር እንዳትዘነጉ ነው የምላችሁ። የማዕረከ
የመሰረትን ግስ በዚህ ጨርሰናል። በቀጣይ ቪዲዮ ደግሞ የሲኤስአይን ግስ የምናይ ነው የሚሆን። እስከዛው ድረስ እንደተለመደው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንድትተባበሩኝ እና እናንተም